ተመልካቾቻችን አብዛኛው የሙዚቃ አፍቃሪ የዚህን ሳምንት ሌላውን የክብር እንግዳይን የሚያውቀው በግጥምና ዜማ ደራሲነቱ ነው። ምክንያቱም ብዙ ተወዳጅ የሆኑ የሀገራችን ወጣት ድምፃውያን የሚያቀርባቸው ምርጥ ሙዚቃዎች ዜማዎቻቸው ግጥምና ዜማ የራሱ ነበሩ። በዚህ ነው የሚታወቀው። አሁን ግን በቅርብ ባሳተመው አንድ ካሴት የበቃና የተዋጣለት ተወዳጅ ድምፃዊነቱን አስመስክሯል። ወጣቱ ድምፃዊ ቴዎድሮስ ካሳሁን ከዚህ ማስታወቂያ በኋላ ይመጣል። Finish. Tergat holding off, giving it everything it's got. As we get close to the finishing line, Gabriel Selassie suddenly has some energy from somewhere to take the gold medal. ተመልካቾቻችን በአሁኑ ሰዓት የድሮ ዕውቁ ቦክሰኛ ስለሺ ሸቴ ጀዳ ነው ለድምፃዊ ቴዎድሮስ ካሳሁን የአባስቶታ ያደረገለት ሞቅ ያለ ጭብጨባ ነው። እናመሰግናለን ድምፃዊ ቴዎድሮስ ካሳሁን። እንኳን ደህና መጣህ። እሺ ቴዎድሮስ ያው የስቱዲዮ ግብዣን ታቋለህና ሮያል ክራውን ሃይላንድ የምርጫህን ስል ጋብዘ ሃይላንድ ይሻላል። እሺ ቴዲ ወደዚህ ወደ ኪነ ጥበብ የገባህበት ጊዜና ወቅቱን እንደው ታስታውሰዋለህ መቼ እንደጀመረ? ያው እንግዲህ አንድ የጥበብ ሰው ወይ ደግሞ
የአርት ሰው ወደ ሙዚቃው ዓለም ሲገባ መጀመሪያ ይፈጠራል ለዛ ነገር እና አንዳንዴ ወይ ለዛ ነገር አትታደልና አለ መንገድ ትሄድ ይሆናል። ግን እንዳጋጣሚ እኔ እነ ጥላሁን ገሰሰ ድሮ በሚዘፍኑት ዘፈን በቴሌቪዥን ሳይ ከበሮ ይዤ ሰው አላስተኛም ነበር ቀን ቤት ውስጥ። እሺ በኋላ እንግዲህ እያደረ በትምህርት ቤት እና በሌላ ቦታ እየዳበረ አሁን እንግዲህ ሙሉ ለሙሉ ገብቼበታለሁ። እንደዛ ነው። ቴዲ እንግዲህ አንተ አብዛኞቹ የሙዚቃ አድማጮች በፖስተርም ላይ ይሁን በካሴት ከቨር ላይ ግጥም ቴዎድሮስ ካሳሁን፣ ዜማ እንደዚህ የተባለ በብዛት ስምህ ወጥቷል። በኋላ እንደገና በዚሁ መጣህ ደግሞ አሁን ግጥምና ዜማ ትሰራለህ። ለነማን ነው እስካሁን ድረስ ያንተ ድርሰቶች የሰሩ ድምጻዮች እንደማን ናቸው? ዘፈኖቹ በጥቂቱ እንደው። በመጀመሪያ እኔ ዘፋኝ መሆን ነበር በጣም የምፈልገው። እግዚአብሔር ይመስገን ያው እንግዲህ አሁን መስመሩን ይዟል። አዎ ይመስለኛል። እና ዜማና ግጥም ለራሴ ነበር ማዘጋጀው። በኋላ እንዳጋጣሚ ለመጀመሪያ ጊዜ ለዳዊት መለሰ ሂልተን ሆቴል በሌላ ስራ ላይ ተገናኝተን እንዳጋጣሚ ስራ ልኝ ሲለኝ ካዘጋጀሁት ላይ አንዱን ሰጠሁት። ከዛ እንግዲህ ላፎንቴኖች ደግሞ እንደዚሁ ጠየቁኝ፣ ሰጠኋቸው። ከዛ ዜማና ግጥም ደራሲ የሚለው እየቀደመ መጣ። አሁን አይ እንግዲህ ድምጻዊነቱም እስቲ ያልኩና ማለት ድሮም እሱ ስለለ ነው። ለዳዊት የሰጠው ዜማ የትኛው ነው? ውቤ ከረሜላ የሚል ሀውስ ቤት የሆነ ዘፈን በአይነቱም ትንሽ 7 ድምጽ የሚባለው የፈረንጆቹ አይነት ነው። የኛም ደግሞ 5 ድምጽ አለበት። ሁለቱ አንድ ላይ ተቀናጅቶ ነውና ውቤ ከረሜላ በሚል ማሲንቆ ምናምን ያለበት ዘፈን። የላፎንቴኖች እንግዲህ ካሁኑ ክራቸው በአብዛኛው የኔ ነው ብዬ ይመስለኛል። ከ6 በላይ ስራዎች አሉት። ግጥምና ዜማ ናቸው። ካቦ የሚለውን ሪሚክስ ጀምሮ ላስቴር ልዩ ክብር ነበረን። እነሱም ይወዷት ነበር። እነታደለ ያን አይዲያ ያመጡት። በዚህ መንገድ እኔ ደግሞ አዘጋጀሁት። እሺ አሁን ያው ለራስህ ተሰራቸው የነበሩትን ነገሮች ነው ለጓደኞችህ ሰጥተህ ወደ መድረክ ያወጣቸው። አሁን ደግሞ ያው ራስህን ይዘህ እየወጣህ ነው በድምጻዊነቱና ለዛሬው አንተነትህ እንደው ባለውለታዬ ናቸው የምትላቸው እነማንን ነው የምታመሰግናቸው ሰዎች አሉ? መቼም በእኔ በህይወቴ ውስጥ ብዙ ማመሰግናቸው ሰዎች አሉ፣ በሙዚቃ ህይወቴ ማለት ነው። በመጀመሪያ የአክሱማይት ባንድ አባላትና ዳዊት ጽጌን ጨምሮ እንዲሁም ዳዊት መለሰ አሁን ላለሁበት የሙዚቃ ሁኔታ ብዙ በር የከፈተልኝ እሱ ነው። እንዲሁም መጀመሪያ ህፃን ጩጬ ማልበዝ ጩጬ በጣም ጩጬ እያለሁ ግጥምና ዜማ አዘጋጅቼ ዝም ብዬ ስል አዳነች ወልደ ገብርኤል የምትባል አንድ ሴት ነበረች፣ ወይዘሮ አዳነች ወልደ ገብርኤል። እሷ የመጀመሪያ ምልክቴን ያየችልኝ እሷ ናት። ብዙ ጊዜ ነጮች የሲዲ አልበማቸው ላይ ካያቸው ዘፋኞች ሲናገሩ መጀመሪያ ችሎታዬን ያየልኝ ሰው አመሰግናለሁ ይላል እና በኋላ ሰው ከከበበ ወዲህ አይደለም የመጀመሪያው ሰው እሷ ናትና በጣም እሷን ላመሰግን እወዳለሁ። እንደዚሁም ሚፍታህ ጀማል የሚባል ልጅ አለ። እንዲሁም የቅርብ ጓደኞቼ በማያገባቸው እያስገባው ግጥም ሁሉ እየሞከሩ አሉ እንግዲህ አንዳንዶች እና እነሱ አሉ። እንዲሁም የካሊብሶ ሆቴል ባለቤት አቶ ጸጋይ አብሶ፣ እነዚህን ላመሰግን እወዳለሁ። ሌሎችም አሉ። አዎ ኤክስፕረስ ባንድ በተለይ መጀመሪያ ውጪ ያደርኩበት ባንድ እሱ ነው። ከቤት አባቴ ትንሽ ወደ ሙዚቃ ህይወት እንድገባ ብዙም ደስተኛ አልነበረም እና ሶሪ ይቅርታ። እና የፋሲካ ሌሊት ነበር ሁሌ ውጭ ማድረው። ለመጀመሪያ ጊዜ እንግዲህ ይቅርታ አድርጉልኝ አልጋዬ ውስጥ ትራስ ምናምን አስተኝቼ ላይን ክለብ የሚባል ቤት ነበር። የዛሬ 3 አመት እዛ ነው የጀመርኩት። ይቅርታ ይቅርታ። እንዴት ነው? ለአባቴ ልዩ ፍቅር አለኝ። ከዚህ በላይ መናገር አልችልም። ይሄ ነው።
እሺ ወደ ሌላው ጥያቄ ልግባ ቴዲ። ሌላው እስኪ ጉድ ሰራችኝ ነው። ጉድ ሰራችኝ የሚል አንድ ስራ አለና ስለዚህ ስለሚለው ስራ ጉድ ሰራችኝ ስለሚለው ሲያጫውተኝ። በዚህ አጋጣሚ እንግዲህ ጉድ ሰራችኝ የሚለው ዘፈን እዚህ ኢትዮጵያ ቴሌቪዥን መጥቼ ስቀረጽ ለሙስሊም በዓል ነበረ። ኤደን ትባላለች ፕሮግራም መሪ፣ አብዛኞቻችሁ ታውቃታላችሁ። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ብዙ ሰው የሚጠብቀው መልስ በሌሎችም ህይወት የሚደርስ ነገር ነው ዘፋኝ የሚዘፍነው፣ በእኔ ላይ ደርስ ይችላል። ይሄ ትክክለኛ መልስ ነው፣ ሁላችንም እንስማማበታለን። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረም። በዓሉን በማስመልከት ለየት ያለ ጨዋታ ለመፍጠር ነበር የሷም ሀሳብ። ስለዚህ ቀልድ ደግሞ ሲባል የማይጠብቀውን ነገር ማለት ነው አይደለ? አብዛኞቻችን እናውቃለን። ኤና ዜድን ቦታ ስናቀያየራቸው ቀልድ ይሆናሉ። ስለዚህ ጉድ ሰራችኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጨዋታ ለመፍጠር እኔ ነኝ ጉድ የምሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደነግጡ ነበር። እና ብዙ ያልተረዱኝም ሰዎች ካሉ እንግዲህ እንዲረዱኝ ነው እንትን ብለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። እንደ ይቅርታም ሳይሆን ይሄ ነው መልእክቱ። አንድ መልክ ነው ያለው። ጉድ የሚሰራበት ጊዜም አይደለም። አሁን ጥሩ ጊዜ እንዳልሆነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም ነው የምወዳቸው። ሔዋን እንደዋዛ የሚል ዘፈን አልሰማችሁ? አለግራ ጎንዴ መኖር አልችልም እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ ያን ላልተረዱኝ ሰዎች በዚህ አጋጣሚ እንደውም ለመንገር እፈልጋለሁ። አመሰግናለሁ። እርግጠኛ ነኝ አንድ አጋጣሚ አለኝ። እንደውም በዚህ አጋጣሚ ያን ባልኩኝ ማግስት እንደ አጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፋፍሬሽ የሆነ እቃ ገዝቼ አንድ አሮጌ ቦልስ ነበረችኝ። እሷ ውስጥ ሆኜ ዞር ስል አዩኝ ሴቶቹ። ደግሞ እዚህ ውስጥ ሆነ ነው ጉድ የምትሰራው አሉኝ። ትንሽ እሺ ቴዲ፣ ቅድም ማለት ወደ ላጅ አባትህ ወደ ሙዚቃው እንድትገፋ ብዙ ድጋፍ አይደማን ነው ብዙ ደስተኛ አልነበሩም እና ጠፍተህ የሚሄድከው ወደ ሙዚቃው በዛ ምክንያት እንደሆነ የገለጽከው። አባትህ በምን ሙያ ላይስ ያሉ ነበሩ? እንግዲህ አሁን በእኛ ትውልድ ያለው ሰው ብዙ ላያውቀው ይችላል። አባቴን ቀደም ያሉ ሰዎች ወይ ደግሞ ቅርብ ጊዜ ሬዲዮ ተከታታይ የነበረ ሰው የፖሊስ ሬዲዮ ጋዜጠኛ ነው። ካሳሁን ግርማሞ ይባላል። እና በጣም ለአባቴ ልዩ ፍቅር አለኝ። በጣም ነው የምወደው፣ በጣም ይወደኛል። እና እንደ አጋጣሚ ሆኖ የዛሬ አመት ገደማ መስከረም ላይ በህይወቱ አልፏል። በህይወቴ እንግዲህ በጣም ትልቅ ምለው ሀዘን የማውቀው ነገር ይሄ ነው። ኦኬ እሺ፣ እንደው በሙያ በአርቲስትነትህ በፍቅር ህይወት ላይ የፈጠረው ችግር አለ መቼም? እኔ እንግዲህ ብዙ ሰው እድሜን ይጠራጠራል። ጩጬ ነኝ ነገሩ። ጓደኛ ለመያዝ የሴት ጓደኛ ጥሩ ጊዜ ነው። አሁን 25 አመት ማለት እንደውም ከጎርምስና ጊዜ ጀምሮ ያ ጊዜ አለ። ግን በፍቅር ያን ያህል ሰፊ ህይወት የለኝም፣ ገና ነው። ፍቅር ትክክለኛው ፍቅር ደግሞ በኑሮም በምንም በህይወት ልምድ ሰው ሲዳብር ፍቅር የሚባለውን ነገር ያገኛል። አሁን ጎርምሳ ነኝ ገና፣ ብዙ ነገር ያምረኛል ምናምን እና ብዙ አላጋጠመኝም ያን ያህል ሲሪየስ የሆነ ነገር። እጅግ በጣም ነው የማመሰግነው ቴዲ። በሌላ ጊዜ እንዲሁ በማደርገው ጥሪ መቼም ድጋሚ እንግዳ የሆነ እንደምትመጣ እርግጠኛ ነኝ። አመሰግናለሁ። ታንኪዩ።